force is a push or pull of object ወይ መግፋት ወይ መጎተት ያንን አክሽን የመግፋት ወይ የመጎተቱን አክሽን force ብለን እንጠራዋለን so in other way these forces a push or a pull of an action of a body on another body and body ሌላ body ላይ የሚያሳርፈው የፑሽ ወይ የፑል አክሽን ነው which means አንድ ቦታ ላይ ፎርስ አለ ስንል ሚኒመምሊ ሁለት ቦዲዎች አሉ ማለት ነው አንደኛ የሚገፋው አለ ሁለተኛ የሚገፋው አለ ወይም ደግሞ አንደኛ የሚጎትተው አለ ሁለተኛ የሚጎተተው አለ so force አለ ስንል ሚኒመምሊ ስንት ቦዲ አለ ማለት ነው ሁለት ቦዲ አለ I have a reason ይሄን ደጋግሜ ማነሳበት ስንት ቦዲ አለ ፎርስ አለ ስንል ሁለት ቦዲዎች አሉ ማለት ነው so force is a push or a pull of an object and this force is a vector quantity vector ነው ቬክተር ነው ማለት ነው በሌላ አማርኛ በምን ዲስክራይብ ሊደረግ ይችላል by using magnitude and direction ነው ዲስክራይብ የሚደረገው ወይም ደግሞ ቬክተር ነው ስንል ሶስት ነገሮች ይዛል አንደኛ ማግኒቱድ አለው ይያልን ነው ያለው ብለን ከተነሳን ሁለተኛ ዳይሬክሽን አለው ይያልን ነው ሶስተኛ ደግሞ ፎርስ ቬክተር ነው ስንል laws of vector additionን ያሟላል ይያልን ነው laws of vector additionን satisfy ያደርጋል ይያልን ነው ምን ማለት ነው laws of vector addition ምንድነው የሚለን ሁለት ቬክተሮች ተመሳሳይ አቅጣጫ ላይ ካሉ ለምሳሌ ፎርስ ላይ ስንመጣ ሁለቱ ፎርሶች በተመሳሳይ አቅጣጫ አፕላይ ከተደረጉ ይደመራሉ በተቃራኒ አቅጣጫ አፕላይ ከተደረጉ ይቀነሳሉ 90 ዲግሪ ከሰሩ ፓይታጎረስ ቴረም እንጠቀማለን c² = a² + b² parallel perpendicular ካሉ 90 ዲግሪ ካልሰሩ ደግሞ we use the cosine law r² = f1² + f2² + 2f1 f2 cos theta የሚል ጽንሰ ሐሳብ እንጠቀማለን ይሄን ህግ እንጠቀማለን ማለት ነው እነዚህ ነገሮች አንደርስታንድ ለማድረግ ቬክተር የሚል ቪዲዮ ሰርቼላችኋለሁ እሱ ላይ ቼክ አድርጓቸው ማለት ነው እሺ ስለዚህ ፎርስ ምንድነው ቬክተር ነው and its SI unit is what and it is SI unit is a Newton SI uniቱ ኒውተን ነው or n ብለን ሰይማታለን አለቀ